ሌላው ቀርቶ የቤተ መንግስት መኪኖችም ነው የሚመለከተው። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብሎ የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ እንግዳ ይዘው። በቱሪስት መስህብነት ደረጃ በጣም የሚመረጡ መኪኖች ናቸው። በጣም ብዙ አመት ያገለገሉ ከመሆናቸው አኳያ ከአገልግሎት አንጻር ግን ችግር ያለባቸው ናቸው። አሁን እነሱን ለመተካት ሙከራ እየተደረገ ነው። ነገር ግን የመንግስትን መኪና የመተካት ያህል ቀላል አይደለም። የሌላው የፋይናንስ ቀውሱ በተመለከተኛን አይመለከተንም። ምክንያቱም የፋይናንስ ስርዓታችን ሊበራላይዝድ አይደለም። የፋይናንስ ስርዓታችን ሊበራላይዝድ ቢሆን ኖሮ መርከቦች ሲናጉ የኛ ትንሽ ጀልባ ትገለበጥ ነበር። ትልልቅ መርከቦች ናቸው እየተናጉ ያሉት። እነዚህ ትልልቅ መርከቦች በሚናጉበት ወቅት እዚህ ላይ የተወጠፈ ትንሽ ጀልባ ተስፋ ያለው። ነገር ግን የኛ ትንሽ ጀልባ በዚህ በትልቁ ውቅያኖስ ውስጥ አልገባችም። በመንደር ወንዝ አካባቢ ነው ያለችው። ከዓለም አቀፍ የፋይናንስ ስርዓት ጋር አላጣመርነውም፣ ገትረናል። ይሄን በማድረጋችን አንዳንድ ወዳጆቻችን ተሳስታችኋል ሲሉን ነበር። እኛ ስህተቱን አልተቀበልነውም፣ ያንንም አልተቀበልነውም፣ አሁንም አንቀበለውም። በተለይ ደግሞ አሁን አንቀበል። ወጣቱ በዚህ እድሜ ወዳልሆነ አቅጣጫ ወደ ጭፈራና ወደ ጥፋት መንገድ ከሄደ ጉዳቱ ለወጣቱ ብቻ ሳይሆን ለህብረተሰቡ በአጠቃላይ ነው የሚሆነው። በዚህ እድሜው ወጣቱ በመጀመሪያ መማር አለበት፣ ማወቅ አለበት፣ ክህሎቱን ማዳበር አለበት። አብዛኛውን ጊዜውን በዚህ ተግባር ላይ ማጥፋት መቻል አለበት። ሁለተኛ ይብዛም ይነስም መዝናናት አለበት። አጥፊ በሆነ መልኩ መዝናናት ነው እንጂ የማይፈለገው ገንቢ በሆነ መልኩ መዝናናት ትክክልና ተገቢ ነው። ገንቢ በሆነ መልኩ መዝናናት ሲባል ለምሳሌ በስፖርት ማዘውተሪያ ተቋሞች፣ በኢሜይል እና በስልክ አገር ነፃ ነው ብለው ስለተናገሩ ታሰሩ ተብሏል። ስንት ኢሜይል ነው በኢትዮጵያ ውስጥ የሚላክ? ስንት ስልክ ነው የስልክ ንግግር ነው የሚደረገው? አንድ ድሮ ተማሪ ሆነን ተረትና ምሳሌ መጽሐፍ ውስጥ የነበረ ነገር ነው የሚያስታውሰው። ሌባ ተይዞ ሰርቃል ተብሎ ይመረመራል። አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ኧረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን የሚሉት ፈረስ ብቻ ነው የነካሁት ብሎ ከዛ ወደ ገመድ፣ ከዛ ወደ ጋሪ፣ ከዛ ወደ ወርቅ እንደሄደው ፈረንሳዮች እንደሄዱ ደግሞ ቻይኒዞቹ እኛም ከነፋስ ኃይል ማመንጨት እንችላለን አሉ። አምጡ፣ ኃይል ማመንጨት አቅማቸውን አምጡ እና እንገነባለን አልናቸው። ግልገል ግቤ 3 ይሄ ኢንቫይሮንመንት ተከታታይ ነኝ የምናምን ተከታታይ ነው የሚባለው ጥገኛ ተሰባስቦ ፕሮጀክቱን ለማደናቀፍ እየሞከረ ነው። ይሄን ለማደናቀፍ እየሞከረ ባለበት ወቅት ለግልገል ግቤ 4 ብድር እያፈላለግን ነው። ለግልገል ግቤ 3 ብቻ ሳይሆን ስለዚህ ሊታረም የሚችል የጎላ ስህተት ስለማይ ከተማ ያለው ሰዎቹ እየተመለሱ ነውና ሳትሰናበት ነውር ነው
ሳትሰናበት መሄድ ነውር ነውና እንደምንም ሹልክ ብለህ ብትመጣ ብለውኝ ነው። መምጣቴ ካልቀረ በመጀመሪያ እንኳን ደህና መጣችሁ። የምትመለሱትም ደግሞ መንገዱን ጨርቅ ያርግላችሁ። አንዳንዱ ሰው ስድብ ይመስለዋል። መንገዱን ጨርቅ ያርግላችሁ ያሳጥርልህ ማለት ነው። እንደ ጨርቅ ይጠቅለል ማለት ነው። ክልል በርካታ ዶሮዎች በሌላ ምክንያት ሲሞቱ ምናልባት ኤቪያን ፍሉ ሊሆን ይችላል የሚል ጥርጣሬ ስለነበር ህብረተሰቡ ጥንቃቄ እንዲወስድ ተደርጓል። ኤቪያን ፍሉ መሆኑን ሳናረጋግጥ ያን እርምጃ መውሰዳችን ተገቢ ነው ብዬ አምናለሁ። ምክንያቱም ኤቪያን ፍሉ ከሆነ እስክናጣራ ድረስ ኤቪያን ፍሉ የለም እያልን ብንነገር ኖሮ እና ያ ነገር ኤቪያን ፍሉ ሆኖ ቢገኝ ኖሮ ሊከሰት ይችል የነበረው አደጋ በጣም ከፍተኛ ነው። የጤንነት አደጋ፣ የብዙ ሰው ህይወት ለአደጋ ሊጋለጥ ይችል ነበር። በዚህ ምክንያት እስኪጣራ ድረስ ሊሆን ይችላል እና ጥንቃቄ ይደረግ ተብሎ ነበር። ሲጣራ ኤቪያን ፍሉ እንዳልሆነ ተረጋገጠ። ውጤቱ ከተገኘ በኋላ ለህብረተሰቡ በይፋ ተገልጿል። ነገር ግን አሁንም የህብረተሰቡ ስጋት 100% ተቀርፏል ማለት አይቻልም። እንደተጠቀሰው የዶሮ ገበያ ላይ እና የእንቁላል ገበያ ላይ ተጽዕኖ አሳድሯል። ይህም በተጠቃሚ ህብረተሰብ ብቻ ሳይሆን በዶሮ አርቢዎች ዝቅተኛ ገቢ ያላቸው ከፍተኛ ገቢ ያላቸው ዶሮ አርቢዎች ላይ ተጽዕኖን አሳርፏል። መንግስት በተከታታይ በዚህ ጉዳይ ላይ መግለጫዎችን ሰጥቷል። ለቀጣዩም ይሰጣል። ከዚህ ውጪ ሊያደርገው የሚችል ነገር ያለ አይመስለኝም። ምናልባት ጠቅላይ ሚኒስትሩና ሚኒስትሮቹ ዶሮ ሲበሉ ወይ እንቁላል ሲበሉ ቢያይ ህዝቡ ሊያምን ይችላል ተብሎ ከታመነ እስካሁንም ስላላቋረጥኩ መቀጠል ይቻላል። ኤሌክትሪክ አቅርቦትን በተመለከተ እንግዲህ እዛ ላይ ለማለት ያሰብኩት ምንድነው ለ20-30 ዓመታት 370 ሜጋዋት በቂያችን ነበር። የኃይል እጥረት የሚባል ነገር አያጋጥመንም ነበር። ምክንያቱም ኢኮኖሚያችን የሚያድገው 1% አንድ ጊዜ ወረድ ይላል ወደ 0፣ አንድ ጊዜ ከፍ ይላል ወደ 2፣ በ1% ዙሪያ ነበር የሚሽከረከረው። በዚህ ሁኔታ ላይ ሆነን 180 ሜጋዋት እንጨምር ብለን ልመና ወደ ዓለም ባንክ ሄድን። ግልገል ግቤ 1 ሲሰራ ግልገል ግቤ 1 ሲሰራ ያጋጠመን ትልቁ ችግር የዓለም ባንክ ምንድነው? ምን ልታረጉት ነው? 180 ሜጋዋት የት ልታስገቡት ነው ብለው ነው የጠየቁን። ልትጠቀሙበት አትችሉም። ይሄ ዋይት ኤሌፋንት ፕሮጀክት ነው። ሰርታችሁ ኤሌክትሪኩን አመንጭታችሁ ልትጠቀሙበት የማትችሉት 180 ሜጋዋት በ30 እና ምናምን ዓመት የገነባችሁትን 50% በአንድ ጊዜ እንጨምር ማለት ምን አይነት ጅልነት ነው? ኢትዮጵያ ህዝብ ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብያል ወስድ ወይም 80 ሚሊዮን በመሆኑ ነው ብያል ወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። በቂ ትኩረት አልሰጠም መንግስት የተባለው ይሄ ትክክል ነው። በተለይ ወጣቶችን በተመለከተ በቂ የስፖርት ማሰልጠኛ፣ የመዝናኛ ፕሮግራም እንዳልተቀረጸ ይታወቃል። የራሱ ምክንያት አለው። ረሃብ ያጣደፈን ባለበት ወቅት ያለ የሌላ አቅማችንን ይህን ረሃብ የሚባለው ሰይጣን ለማሸነፍ መረባረብ አለብን። ሚበላ ካገኘን ከዛ በኋላ
ከዛ በኋላ ሆድ ከሞላ በኋላ መዝናናት እና ከመጠን በላይ እንዳይሰፋ ስፖርት የስፖርት ስራ መስራት ያስፈልጋል። አሁን በበቂ መጠንም ባይሆን ሆድ መሙላት ስለጀመረ መዝናናትና ስፖርት ላይ በቂ ትኩረት መስጠት የምንገደድበት ትንሽም ቢሆን ገንዘብ ለዚህ ስራ የሚውል ትንሽም ቢሆን ገንዘብ መመደብ የምንችልበት ሁኔታ እየተፈጠረ ነው። ልማቱ ራሱ